ጃኒ ከጆን ዳንኤል ጋር በነገራችን ላይ ስሙ ጌታውን ነበረ። ጆን ዳንኤል ጆን ብሎ የቀየረው ለዚህ ለሰገጥ ይባል ጌታውን ቆንጆ ስሙ ለሶሻል ሚዲያ ተብሎ እንጂ ስሙ ጌታውን ዳንኤል ነው። ስሙ ጌታውን ነው ስሙ። ግን ኦኬ እሱ በግድል አይደለም እንድታውቀው ብዬ ነው። ከነ ቡታንታ መረጃ ይደርሰናል። እኛ ጥግ ድረስ ነው። እኔ መረጃ የሚያምኑኝ ሰዎች ብዙዋል። ታፍናለች። የስ ድምጿ ይታፈናል። አዎ የሴት ልጅ ኢትዮጵያ ላይ ሁሌ እንደታፈናል። ዛሬ አዲስ አይደለም። ኢትዮጵያ ላይ የዋንትያን ጉዳይ ብታይ ደፋሪ የ12 ዓመት ልጅ ሆና የደፈራት በ13 ዓመቷና በ14 ዓመቷ የወለደችው ፍርድ ቤት ሄደው የሚከራከርበት ሀገር። ሴት ልጅ ምን ጉልበት አላት ኢትዮጵያ ላይ? አሜሪካ ብትለኝ በአናትሽ ተጠቃ ያልሰማት ማንንም ሴት አልሰማም። አሜሪካ ነገር አውሮፓ ለምትኖር ሴት ተበደልኩ ብትይ ተዘግዘቂ ነው ብላት። ለምን? ህግ ድጋፍ አላት። ተግባባን? ህግ ያግዛታል። ሴት ልጅ ህፃናት ከፍተኛ ቦታ የሚሰጥበት ሀገር ነው። ስለዚህ ከአሜሪካ ተበደልኩ ብትለኝ አንድ ሴት አልሰማት። መስሚያም የለኝም። መስሚያ ይጠጥ ለምን ሽክን ዱተርሳ የኔ ገዛ አያስፈልጋትም። የእኛ ገዛ አሜሪካ ላይ ሴት አውሮፓ ላይ ሴት ምንም አያስፈልግ አለስ ወረቀት ከሌላት እና ያንንም ከሌላ ይሰጣል መንግስት። ቢሆንም ግን ድንጋጤ ስላለ ሀገሩን ስለማታውቀው አዲስ ልጅ ከሆነች ያስ ከጎኗ ነው። አሜሪካን ሀገር አመት ቆይቻለሁ ካለች ሰው አሁን ለምሳሌ የሆነ እንትና ቤት ገብታ ነበር አንድ ሴት። የት ሀገር ነው የገባችው? እንትና ማናት የምትባለው ኤርትራዊዋ ማነው ስሟ? እኔ ሞርቶዴላ ምላት ማነው ሞርቶዴላ ምላት ማናት? ስሟን ተውልኝ። ሞኒካ ቴንኪ ሞርቶዴላ ሞኒካ። እሷ ቤት የሆነች ሴት ገብታ እዛ ሀገር ከአመት በላይ ኖራለች። በልጇ ጉዳይ እየተነጋገረች አልገባም። ምክንያቱም መብት ያለበት ሀገር ከአመት በላይ ከኖርሽ እኔ በአንቺ ጉዳይ አልገባም። እሺ የአራዳ ልጅ ያንን ነው የሚያደርገው። ምንድነው ከአመት በላይ ኖረሻ እዛ ሀገር ላይ ሊሆኛ ምን አገባ? ሀገሩን የምታውቃ አንቺ ለዋለ ህገ መንግስቱን ታውቀዋለሽ አንቺ ነች መጨረሻ አልገባበትም። እንገባው እንደዚህ አይነት ቅጥቀጣ፣ እንደዚህ አይነት ስድብ፣ እንደዚህ አይነት መበደል፣ እንደዚህ አይነት መመነጫጨቅ በሚደርስባቸው ኢትዮጵያ ላይ ነው። ዋንትያ ላይ ፍርድ ቤቱን ላይ ነው ልጄን እፈልጋለሁ ብሎ የሚከራከርበት ሀገር ነው ያለ ነው። እንዴት አድርጌ 13 ዓመት ልጅ ደፈርክ ተብሎ አይጠየቅም። እህታችን እስካሁን ቀነኒ በደል ላይ ናት። የሄቨን ጉዳይ መቀመቅ ከተነዋል። ሌሎችም እህቶቻችን ይበደላሉ። እንቁርቲ አይነቱ መርዝ በሴቶች ነገር ተጫውተሻል።